እንደምን አላችሁ ዊዝደም ኦፍ ሰለሞን ነኝ። ይሄ አሁን በመቀጠል የሚለቅላችሁ ቪዲዮ በደንብ ትኩር ብላችሁ ይሁት። በተለይ ግዕዝ የማንበብ ችሎታ ያላችሁና በዚህ በጥበቡ ላይ ወይም ደግሞ ጥበብ ነክ የሆኑ ነገሮች ምን ይመስላሉ የምትሉ ሰዎች በደንብ አስተውላችሁ እንድታዩት ፈልጋለሁ። አብዛኛውን ጊዜ የአባቶቻችን ጥበብ በጣም የረከሰው ሁሉ ነገር እንደ ጥንቆላ እየተወሰደ ያለው እነኚህንና እነኚህን በሚመስሉ ካባ በለበሱ በጠመጠሙ መስቀል ትልልቅ መስቀል በተሸከሙ መቁጠሪያ በያዙ ሰዎች የመጣ አብዛኛው የአባቶቻችን ጥበብ እንዴት እንደረከሰ ላሳያችሁ ፈልጋለሁ። ነገር ግን መኪና ውስጥ ተገኘ የተባለውን ወረቀት ፓውዝ አድርጌ አቆሜላችኋለሁና እናንተ ማንበብ የምትችሉ ሰዎች አንብቡት። ከፈለጋችሁ ቪዲዮ ይሰራ ያላችሁኝ እንደሆነ ይሄ ወረቀት ለምን እንደተጻፈ ማን እንደጻፈውና በማን እንደተጻፈ ነግራችኋለሁ። የአባቶቻችንን ጥበብ እያረከሱ ያሉት እናውቃለን የሚሉ የጠመጠሙ መነኮሳት የሚመስሉ ቅዱሳን የሚመስሉ ሲናገሩ ቀስ ብለው የሚናገሩ ፍጹም ጥቅመኞችና ለቃላቸውም ለሕሊናቸውም ለፈጣሪም ታማኝ ባልሆኑ ሰዎች የመጣ ነው። ይሄ ወረቀት እሳቸው እንደሚሉት ነው የተጻፈው ወይስ አይደለም? ይሄ ወረቀት እንዴት ነው የመጣው ወይስ አይደለም የሚለውን ፍርድ እንድትሰጡ በተለይ እናውቃለን የምትሉ ግዕዝ ነክ እውቀት ያላችሁ ሰዎች ወረቀቱን በደንብ አንብቡት። እኔ መጨረሻ ላይ ቪዲዮ እሰራላችኋለሁ። ለዚህ ነው የአባቶቻችን ጥበብ ተንኳሶ ተዋርዶ ተጣጥሎ አሁን ያለበት ደረጃ ላይ በመሆን ህዝባችን ወደ ድህነት ወደ ቁልቁለት ወደ አዘቅት ውስጥ ለመግባታችን ምክንያት የሆኑት አብዛኛውን ጊዜ እንደነዚህ ካባ የለበሱ ረጃጅም ቀሚስ የለበሱ ትልልቅ መቁጠሪያዎችንና ትልልቅ መስቀሎችን በሚሸከሙ ሰዎች እንደሆነ ላሳያችሁ እወዳለሁ። አሁን ወደ ቪዲዮ እንግባ። አያችሁ እንግዲህ ወረቀቷን ደግሞ ስለት ምንድን ነች? ባንዲጅ ያዘው
አያችሁ እንግዲህ ወረቀቷን ደግሞ ስናያት ምንድን ነች? ባንዲጅ ያዘው